ሰላም ነው። እንግዲህ አንዳንድ ልጆች ጥያቄያችሁ ፎሎ አድርገናቸው ፎሎ የማይመልሱልን ሰዎች እንዴት አድርገን ነው ፎሎ ከነሱ ላይ ማንሳት የምንችለው የሚል ነው። ቀጥታ ወደ ቲክቶክ አካውንታችሁ ትገባላችሁ። የቲክቶክ አካውንታችሁ ላይ ትገቡና እዚህ ጋር ፕሮፋይላችሁ ጋር ትሄዳላችሁ ማለት ነው። ፕሮፋይላችሁ ጋር ስትሄዱ እዚህ ፕሮፋይላችሁ ጋር ትሄዱና የኔን እንደምትመለከቱት እንግዲህ 9948 ፎሎወርስ አለኝ እኔ የምከተለው ማለት ነው። ከዛ ውስጥ ግን የመለሱልኝ ሰዎች 4023 ሰዎች ብቻ ናቸው ማለት ነው። ስለዚህ እነዚህን ሰዎች እንዴት አድርገን ነው መቀነስ የምንችለው? ፎሎአችንን ከነሱ ላይ ማንሳት የምንችለው? እዚች ጋር ፎሎዊንግ የሚለው ጋር ትገባላችሁ። እዚች መጀመሪያዋ ጋር ማለት ነው። እዛ እሱ እንደዚህ ያመጣላችኋል በመደዴው። አያችሁ እኔ ፎሎ አድርጌያቸው ፎሎ ያልመለሱልኝ ሰዎች ፎሎዊንግ የሚለው ነው ማለት ነው። ፍሬንድ የሚለውን አትነኩትም። ፍሬንድ የሚለው ጓደኛ አድርገዋቸዋል ኦልሬዲ። ግን ፎሎዊንግ የሚለው ፎሎ አላርጋችሁም ማለት ነው። ስለዚህ ከዚህ ሰውዬ ላይ አሁን ፎሎዊንግ ማንሳት ፈልጋለሁ። ቀጥታ እነካዋለሁ ማለት ነው። መለስኩ ማለት ነው። በቃ ይሄው እንደዚህ ያደረጋችሁ እስከ መጨረሻው እንደዚህ ፎሎ ያልመለሱላችሁን ልጆች በማጥፋት ፎሎውን መቀነስ ትችላላችሁ ማለት ነው። ፎሎ ያልመለሱላችሁ ልጆች ምክንያቱም እኛም ፎሎ ስናደርጋቸው እነሱም ፎሎ መመለስ አለባቸው ግዴታ ማለት ነው። ስለዚህ የማታውቁ ልጆች በዚህ መልክ እያደረጋችሁ ፍሬንድ የሚለውን አትነኩም። ፎሎዊንግ የሚለውን ብቻ እንደዚህ በመመለስ ፎሎወራችሁን መቀነስ ትችላላችሁ። ፍሬንድ የሚለው ኦልሬዲ ጓደኛ ስላደረጓችሁ ከሱ ጋር ምንም አይነት ግንኙነት የላችሁም፣ ጓደኛ ናችሁ ማለት ነው። እነዚህን ግን እንደዚህ እያደረጋችሁ በማጥፋት መቀነስ ትችላላችሁ። በየጊዜው እንደዚህ እዚህ ጋር እዚህ ቦታ እየገባችሁ ቼክ እያደረጋችሁ ይሄንን ፎሎ አድርጋችሁ ቢያንስ ሳምንት ተጠብቃችሁ ካልመለሱላችሁ አናቱን ፎሎን ምን ያደርግላችኋል ተቀምጦ። እኔ እንደዛ ነው የማደርገው። አሁን ፎሎ አደርጋለሁ የማይመልሱልኝ ሰዎች በዚህ አይነት መንገድ አናታቸውን እያልኩ አስወጣቸዋለሁ ማለት ነው። እነሱ ፎሎ ተደርገው ፎሎ የማይመልሱበት ምክንያታቸው ምንድን ነው? ለምን? ስለዚህ ማን ፎሎ ተደርጎ ማን አይደረግም በሚለው ትይዙትና ውዶችዬ፣ ከወደዳችሁት ቪዲዮን ላይክ ሼር አድርጉ፣ ለሁሉም እንዲደርስ ለማያውቁት ማለት ነው። የምታውቁት ልጆች ደግሞ እስክሮል እያደረጋችሁ አሳልፉት።